ቤተክርስቲያን እዛ ለመስራት እቅድ የወጣው የዩኔኑ ፕሬዝዳንት ፓስተር ብራውን በነበረ ጊዜ ነው። ሁላችንም በቃ በአጭር ጊዜ እዛ ትልቅ ቤተክርስቲያን እንደሚቋቋም እንደሚሰራ ነው የታሰበው። ግን እስካሁን ድረስ ተሰርቶ አለማለቁ ይገርመኛል። አሁን ቅርብ ጊዜ ደቡብኛ የጀመርነው ፕሮጀክት አለ፣ የደቡብ መካከለኛ ሰበካ የሚባል በአንድ 4 ወር ውስጥ አሁን ተሰርቶ ሊያልቅ ነው። ይሄም በደንብ ማለቅ ይችላል። ከልብ ከተነሱ የማይሰራ ነገር የለምና ወዳጆች ለዚያ የጡረታ ገንዘቤን አሁን ለዚያ ጽፈት ቤቱ የአንድ ወርን ሰጥቻለሁ። ያም ብቻ አይደለም ደግሜም ሊሰጥ ዝግጁ ነኝ። ይሄንንም እንደዚህ ባለ ኮሚትመንት ሁሉም ተነስቶ ይሄ ስራ አልቆ እንዳውም እቅዱ ምንድነው እዛ ቦታ መሰብሰቢያ መሆን ይችል ዘንድ እዚህ ዩኔኑ ውስጥ ላለው ለትላልቅ ስብሰባ ለትላልቅ ኮንፈረንስ መሰብሰቢያ እንዲሆን ተብሎ ነው የታቀደው ዲዛይኑ የወጣው። ስለዚህ ይሄን ስራ ወደፊት እንዲሄድ ለማድረግ ሁሉም የበኩሉን ማድረግ እንዲችል ከልቡ ማድረግ እንዲችል ከራሴም ጭምር እና አደፋፍራለሁ ሁላችንም እንድንነሳ እላለሁ። ይህንን ቤተክርስቲያን ለመስራት ብዙ ጊዜ እቅድ ነበረንና ምክንያቱም ትምህርት ቤቱ ከተቋቋመ ቆይቷል። ራሱን የቻለ እግዚአብሔር የሚመለክበት የተለየ ቦታ አልነበረም። ይህንን ቻፕል የምንጠቀመው ለተለያዩ ስራዎች ነው። ከዛን በኋላም ደግሞ ትምህርት ቤቱ እያደገ በሄደ ቁጥር የተማሪዎች ቁጥር እየበዛ የመምናንም ቁጥር እየበዛ ሄደ። ከዛ በፍጹም አንድ ላይ አድርገን ማምለክ የማንችልበት ደረጃ ደረስን። ከዛ በኋላ አገልግሎቱን ራሱ 2 ጊዜ ነው የምናደርገው። ምክንያቱም አንድ ጊዜ ማያዝ ስለማይችል ጠቦናል። እንደገና ደግሞ እንደምታዩት አቶ ንጋቱም እንዳሉት መስኮት የሚባል ነገር የለውም። ዙሪያውን ቤቶች ናቸው። በጣም ታፍነን ነው። በጣም ሙቀት በሚሆንበት ጊዜ በጣም ችግር ነው። ቬንቲሌተር ተከፍቶም እንኳን ምንም ሙቀቱን የምንቋቋመው ነገር አይደለምና ከዚህ የተነሳ ነው አሁን ይሄንን ቤተክርስቲያን ልንሰራ ያቀርነውና ይሄን ቤተክርስቲያን ለመስራት ስንነሳ በጸሎት ነው የጀመርነው። በጸሎት በመጀመራችን ደግሞ እግዚአብሔር እዚህ ያደርሶናል። እግዚአብሔርን እናመሰግናለን። ስለዚህ ይሄንን ቤተክርስቲያን እንደምታዩት አሁን ተጀምሮ ነው የቆመው። ምክንያቱም ይሄ ተጀምሮ የቆመበት ምክንያቱ ምንድነው? ገንዘብ በማጣት ነው። ይሄ ቀላል ነገር አይደለም። ትልልቅ ብረቶች ናቸው ገና ጣራ ላይ የሚመጡትና ይሄንን ለመስራት በቀላሉ የሚሰራ ወይም በቀላል ገንዘብ የሚሰራ ባለመሆኑ የተነሳ ነው አሁን ወገኖቻችንን ወደ መጠየቅ ወደ ትብብር ወደ መማጸን የመጣ ነውና ስለዚህ ይሄንን ቤት ሰርተን ጨርሰን እግዚአብሔርን በዚህ ቦታ ማምለክ እንድንችል ሁላችሁም እንድትተባበሩ ነው ይሄንን ጥያቄ የምናቀርበው። በዓለም ዙሪያ ያላችሁ ቀደም ሲል እንደተናገሩ እናት ትምህርት ቤታችሁ አቃቂ ዛሬ በእውነቱ ብዙ ትምህርት ቤቶች ትተዋት ሄደው ወደ ኋላ ቀርታለች። በብዙ ነገር ወደ ኋላ ቀርታለች እና ከዚያ ወደ ኋላ ከቀረችበት ተነስታ ወደፊት እንድትገሰግስ እርዳታ የምትጠይቅበት ጊዜ ነውና ዓለምና አሶሲዬሽን አቋቁማችኋል። በዚህ ዓለምና አሶሲዬሽን አማካይነት ወይም ደግሞ በግላችሁ ሁሉም የተቻለውን ቢያደርግ ውለታ መላሽ እንሆናለን። እግዚአብሔር ይባርከናልና ስለዚህ አደራ በያላችሁበት አስቧት አቃቂንና የምትችሉትን አድርጉ። ጌታ ይባርካችሁ። The purpose of this video is to share with you our thoughts regarding the completion of the church at Akaki Adventist School. The foundation and the columns of the church are erected and we need to complete the project. With God's help and your generous assistance, we envision completing the construction of the church in a relatively short time. The estimated cost is about $500,000, of which we hope to source 50% from our brethren in diaspora. We ask you to support in any way possible for the completion of the construction of the church and the enhancement of school facilities so that the work of the Lord continues. What we have done for ourselves dies with us, but what we have done for others and the world remains and is immortal. Albert Pike. Seventh-day Adventist Church,
ከቤቷ በስተቀር ተማሪ ቤታችን ከቶ አትረሺ